እናም በባዶ ክፍል ውስጥ ይመሻል ይነጋል በጣም ተስፋ ቆርጬ በጣም እያለቀስኩኝ በችግር ውስጥ ብቻዬን ቀረሁ። ቤተሰብ የለሽም ወይ ጥያቄያችሁ ይሆናል። በጣም አለኝ፣ ግን ለኔ የሚሰጡኝ ሐሳብ በፍጹም አልወደድኩትም። በሶስት ልክፈልላችሁ። ትዳራችሁን ስትፈቱ የመጀመሪያው ደረጃ ትዳራችሁን ልክ ስትፈቱ ሲንግል ማምነትን እኔ አላውቀውም። ከዛ በፊት ምን እንደሆነ በሀገራችን ይሄ ማህበረሰቡ አንድ ላይ አውጥቶ ስም ሰጥቶን የሚሰርበን የሚጨፈልቀን የሚንቀን አይነት እናቶች እንደነበርን አላውቅም ከመፈታቴ በፊትና ሲንግል ማምነት እጅግ በጣም ከባድ ነው። እጅግ በጣም የማታልፉት ውጥንቅጥ ህይወት ነው። እጅግ በጣም አላህ ጥበቡን ሰጥቷችሁና አላህ ካላገዛችሁ ከዛ በኋላ ልክ ስፈታ ይውላችሁ ከመፍታታችሁ በፊት ሰላም ስትሏቸው ተነስተው እንዴት ነሽ ደህና ነሽ ወይ ልጅሽ ባለቤትሽ ቤተሰብ ሁሉ ሰላም ግቢ አሂቡ በአላህ ምናምን የሚሏችሁ ሰዎች ልክ ትዳር ስትፈቱ እንዴት ናችሁ ስትሏቸው ነው የሚሏችሁ። እሺ እንደዚህ ነው የሚላችሁ። በሁለተኛ ደረጃ ደግሞ ጓደኛሽ ምናምን የምትቀርቢያቸው ሰዎች ምናምን በጣም የሚያከብሩሽ በጣም ትዳርሽን የሚያከብሩ በጣም ጠንካራ ጎበዝ ስርዓት ያለሽ ሴት እንደሆንሽ የሚያውሽ በትዳር ውስጥ እያለሽ ልክ ስትፈቺ እናቴ እጅሽን ቤቷ ሄደሽ እጅሽን ልትታጠቢ ከተነሳሽ የእሷን ባል ልታማልኝ ነው። ባለጌ ነው የምታደርግሽ። ባሏ እያለ እንድትሄጂባት አትፈልግም። ቤቷ እንድትደርሽ አትፈልግም። ጓደኝነታቸውን የሚሰሩት ባለ ትዳር ሰዎች ሊያጋጥሙሽ ይችላሉ። እንደውም አንዴ ማስታውሰው ልንገራችሁ። በጣም ባለትዳር እያለሁ ከቤቷ ማልጠፋ ከቤቴ ማልጠፋ ሴት ከፈታው በኋላ በጣም ደብሮ ጨንቆኝ ነገር በቃ ቤት መጣለውኝ ምናምን ተባብለን ምሳ ተቀጣጠርን እሷ ቤት። ከዛ ልክ መንገድ ጀምሬ የሆነ ሰዓት ላይ ደወለችና ወይ ቀሙዬ ይቅርታ ምን ነው ስላት ባሌ እየመጣ ነው አለችው ማለት ነው። ወንድሜ እኮ ነው ትዳር ላይ ያለውና ባልሽ ቢመጣስ ምናምን በጣም ሰምተኝ ተመለስኩና በዛ ልክ ነው የሚገምቷችሁ ትዳራችሁን ስትፈቱ። በሶስተኛ ደረጃ ሲንግል ማም ስትሆኑ የሚፈትናችሁ በጣም የሚፈትናችሁ ነገር ወንዶች በጣም ቀላል አድርገው ነው የሚያስቧችሁ። ይሄ ምንም ጥያቄ የለውም። በኋላ መለስበታለሁ ይሄን እና እንደዚህ አይነት ነገር ነው የሚያደርጓችሁና የመጀመሪያው ደረጃ እናት አለች። ከእናት በላይ ምንም ሰው ሊኖራችሁ አይችልም አይደል? እናት አለችኝ። የመጀመሪያው ደረጃ እናቴ ለኔ እንጂ የምታስበው ለልጆች አይደለም። ለምን እኔ ቀርባታለሁ ለሷ። ገብቷችኋል? እንዳልኳችሁ አረብ ሀገር ሂጂ ህይወትሽን ቀይር እንጂ መከራን እንድጋፈጥ አትፈልግም። ገብቷችኋል አይደለ? ልጆቼ እኔ ጋር ይሆኑ ስል እንዴ በፍጹም እዛው ተይለት እዛው ያሳድግ በቃ ራሱ ችግር ነው ምናምን አይነት ነገር እንጂ የምትለኝ ልጆችሽን ያዥ ያልፋል ብላ ይሄን ዋጋ የከፈልኩትን ዋጋ እኔ ልጇ እንድከፍልባት አትፈልግም። ስለዚህ ለኔ ደግሞ ያምሰጠኝ ሐሳብ በፍጹም እናትነቴን በጣም የምወድ እናት ነኝ። ህልሜ የነበርኩ እናት ነኝ። በልጅነቴ ጀምሬ እኔ መሆን የምፈልጋት እናት ነው ዛሬ እየሆንኩ ያለሁትና በጣም በቃ መራቅ እፈልጋለሁ። ምንም ሐሳብ እንዲሰጡኝ አልፈልግም። በሁለተኛ ደረጃ ማገኛቸው ሰዎች በነገር ላይ ነገር ይጨምሩልኝ ነበር። ለምሳሌ እኔ የሆንኩት ነገር አለ የሆነ ሰው ሳገኝ እንዲህም እኮ ተደርጓል፣ እንዲህም እኮ አድርጓል፣ እንዲህም እኮ ሰርቷል። ከእብደት ወደ እብደት ራሴን እያመራሁ ነው ያገኘሁት። በሶስተኛ ደረጃ ደግሞ የሆነ ሰው አግኝቼ የሆነ ቦታ ሲሄድ እዛ እሷ እኮ እንደዚህ ብላሽ አሉሽ እስካሁን የወንድ ባህሪ ነው ያለኝ። አሉሽ አልወድም። የሆነ ሴት መታ አሉሽ ከነገረችኝ በሬ ነው የምከፍትላት፣ ውጭልኝ ነው የምላት። አልወድም በፍጹምና የዛን ሰዓት ያጋጠመኝ ነገር ስለሆነ እንደዛ ሲሆንብኝ ምንድነው ያደረኩት? ሴም ካርዴን ጥዬ የራሴ ጊዜ መውሰድ፣ ብቻዬን ማሰብ፣ ብቻዬን ስለ ህይወቴ መወሰን። ትዳራችሁን ስትፈቱ ብዙ አብሮ የሚፈታችሁ ሰዎች አሉ። በጣም ብዙ። በተለይ ራሳችሁን ካልቻላችሁ፣ በተለይ በቃ ተሰባብራችሁ ከሆነ በጣም ብዙ የማትቀበሉት ነገር ይፈጠራል። ትዳር እያለሽ ቤቷ ስትሄጂ በጫማሽ ግቢበት ምንጣፌን እርገጩ ምትልሽ፣ ወንበር የምትስብልሽ፣ ወንበር የሚስቡልሽ በጣም የሚያከብሩሽ ሰዎች ልክ ትዳርሽን ስትፈቺ በር ላይ ነው ኩርሲ የሚወጣልሽ። ቤትም ላትገቢ ትችያለሽ። ቤት ራሱ ላትገቢ ትችያለሽ። ጫማሽን አውጥተሽ ራሱ ቤት አትገቢም እናቴ። በር ላይ ኩርሲ ይሳብልሻል። ሀዘንሽን፣ ኖሬሽን፣ ሮሮሽን ስትጨርሽ ትሄጃለሽ። ገብቷችኋል? ያየሁት ያንን ነው። እኔ ሲንግል ማም አላቃትም። በቃ ሁኜ ነው ያወቅኳት እና ያ ሁሉ መከራ አለ፣ የመጣሁበት ሁኔታ አለ። በእጄ ምንም ነገር የለም። ሙዝ እንኳን ሰው ቤት ይዤ መሄድ አልችልም እና የትኛው ሰው ሊቀበለኝ ይችላል? በእርግጥ ችግሬን ማውራት የምችል እርዱኝ እምል ሴት ምናምን ብሆን እጅግ በጣም የሚገራርሙ ቢጠየቁ ማድረግ የሚችሉ ሰዎች አሉ በእኔ ቤተሰቦች ውስጥ በጣም
ሞልተዋል። አጎቶቼ በጣም ብዙ አሉ። ግን እኔ በሰዓቱ ማንም ወድቆ ማንም ጋር የመነሳት የማንሳት ግዴታ አለበት ብዬ ማምን አይደለም። ለምን አልተደረገልኝም የምልም አይደለም። ማንም ራስሽ ነሽ የምታነሹ የምትቆሚው። አልለመደብኝም እና እንደውም እናቴ ምን ትላለች? ቀመር ከቸገራት ደብሮኛል ነው እንጂ የምትለው ብር ቸገረኝ አትልም ትላለችና ማንንም አልጠይቅም። ጠይቄ አላቅም፣ ተሰጥቼ አላቅም። ተኑሮልኝ ምናምን እንትን አልልም እና ልክ ያን ነገር እንደዛ ወሰንኩ። ሴም ካርዴን ጣልኩ፣ ብቻዬን ሆንኩኝ። መፍትሄ ከምፈልገው ነገር አጣሁ። የሆነ ነገር እኮ አላህም እኮ ሲሰጣችሁ ሰውን ሰበብ አድርጎ ነው አይደለ? ለዛ እንኳን ሰው እያገኘሁ አይደለም። በጨለማ ክፍል ውስጥ አለቅሳለሁ፣ ተኛለሁ፣ እነሳለሁ። በጣም ታመምኩ፣ ፊቴ ተቀያየረ፣ ጭንቀት ውስጥ ገባሁ። 11 ሰዓት አዛን ይላል፣ አልተኛም። 10 ዓመት ወደፊት አስባለሁ። የምጨነቀው ስለ ወደፊት ልጆቼ እንዴት አድርጌ ላመጣ ነው፣ እንዴት አድርጌ ልይዝ ነው፣ በምን አይነት ሁኔታ ስራ ልሰራ ነው ላለውና የሚደወሉ ስልኮች ነበሩ። ፈታሽ ሆይ አይዞሽ አለንልሽ የሚሉኝ የሱ ጓደኞች ማቃቸው ወንዶች ግን ቤተሰብ የሆኑ በትዳሬ እያሉ በጣም ስርዓት ያለ ሴት እንደሆንኩ የሚያውቁ በጣም የሚያከብሩኝ ወንዶች ነበሩና የመጨረሻ አማራጭ እነሱ ማግኘትና እነሱ እንዲረዱ ማድረግ ነው። እናም አገኛቸዋለሁ። ሳገኛቸው ግን እኔ ዓለም ላይ እንደኔ ተበደለ ሴት ያለ አይመስለኝም ነበረ። ዓለም ላይ ቺት ተደርጎብኝ ምናምን ይሄ በቃ እንደኔ በቃ አላቅም የለምና ባለትዳር የሆነ ከኔ በጣም ቆንጆ የሆነች ሚስት ያለችው የተከበረ ትዳር ያለው እንዴት እሱን የምትሉ ሰዎች ትንሽ አርጎላችሁ የሆነ ሰጥቶ መቀበል ነው የሚፈልጉት። ሲንግል ማም ስትሆኑ ላይ ጠይቋችሁ ሁሉ ይችላሉ። ወድሻለሁ ወይ ወድጅሻለሁ ፈልጌሻለሁ ምን ታያለሽ ሁሉ ላይሏችሁ ይችላሉ። እንደዚህ ተቀምጣችሁ እያወራችሁ ድንገት እጁን ታፋሽ ልታገኙ ትችላለሽ። እኔ አልহামዱሊላህ ጅዳ ላይ መኖር የሚሆን ስትር አድርጎኝ ነበር። በቃ በሰዓቱ ስሬስ ነኝና እንዴ በጣም ደነግጣለሁ። ምንድነው አንተ እኮ ማለት ፈልጋለሁና እንደውም ማንሽ አንቺ አይነት ነገር ተናግሯችሁ ምናምን እነሱ ታፍተውባችሁ ሊሄዱ ይችላሉና የሆነ ሰዓት ያጋጠመኝ ነገር ልንገራችሁ። አንድ በጣም ማከብረው በጣም ትዳሩን ማከብርለት በጣም መወደው በወንድማዊ ሰው እንድረዳኝ መጣ ወደኔና አይዞሽ ላንቺ አይገባም አግዝሻለሁ ምናምን አለኝ። አለው ኖርማል ነው ቢያደርግልኝ። ከዛ ሻልኩኝ መጣ። የመጣው ኮምቦልቻ ነው። ከደሴ ኮምቦልቻ ያልኩ ልብሴን እንኳን የለበስኩት የዛን ቀን ነው። ነጭ ለብሼ ወጣሁት። በቃ ወንድሜ ትንሽ ልተነፍስ ላወራ ምናምንና አወራን ተጫወትን ምናምን 2 ሰዓት ከምሽቱ ሆነ። ሌሎቹ እንግዶች ይዟል ከአዲስ አበባ የመጣ ሰው ነውና ከዛ በኋላ ወደ ደሴ ስንመጣ የመሸ መጣና አረ በጣም መሸ ምናምን እዛም እያለን እኔ ጋር አይደለሽ እንዴ ምን አስበሽ ነው ይለኛል። ድንግጥ እላለሁ። ማለት ወንድሜ ጋር ነኝ ብዬ እንትን አደርጋለሁ። መኪና ይዣለሁ አደርስሻለሁ ይለኛል። እቤት ደውዬ የተከራየሁባቸው ሰዎች አደራ በር እንድትከፍቱልኝ ምናምን ብያቸዋለሁ። እሺ ብለውኛል። ስልክ እናነሳልሻለን ብለውኛል። መጣን 3 ሰዓት ከምናምን 4 ሰዓት ሆነ መንገድ ላይ። ከዛ በኋላ እኔ አልহামዱሊላህ ሙስሊም ነኝ። የቢራ ስሙን አላውቅም አውቂም አላደኩም። መተን ጓደኞችን ካልጋበዝኩኝ አለኝ። ምን ይጋብዛችሁ የት ጋብዛችሁ አላውቅምና ትንሽ ይጠጡ ምናምን አለኝ። እሺ ብዬ ያስገባኝ የት ነው? ጭፈራ ቤት ነው። ስገባ ሌላ ታሪክ ነው። ከዛ በጣም ጨነቀኝ፣ አላበኝ። እኔ በቃ ምን ልበላችሁ በጣም ደነገጥኩ ምናምንና እንሂድ ሙስሊም ነው እኔ እንደዛ የሚያደርግም ሰው አልመሰለኝም። አላውቅም እንደዛ መሆኑንም እንሂድ ምናምን ስለ ቆይ ትንሽ እኔ ጋር አይደለሽ እንዴ ምናምን ይለኛል። በጣም አመመኝ እኔ እና አስታውሳለሁ። እንደውም በቃ እርሹ በዚህ ተዝናኝ ምናምን ይለኛል። እኔ የሚያዝናናኝ ቦታ ላይ አይደለም እርሹ የሆነብሽን ነገር ሁሉ እርሹ ይለኛልና የሰው ልጅ ይውላችሁ ቡና ቤት የሚግቡ ሴቶች የሆነ ቦታ የሚግቡ ይዟቸው የገባ የተጠቀመባቸው የገፋቸው እዛ ቦታ የወረወራቸው ሰው አለ። እኔ እዛን ሰዓት የሆነ ነገር ጀምሬ በነበር እዛ ውስጥ ነበርኩ እስካሁንና እዛ ቦታ ላይ ቁሜ ማቃቸውን ሰዎች ኑር ያላቸውን ሰዎች አይቻሉ ይቅርታ አለች የሚሰግዱ ምናምን የሆኑና በጣም ደነገጥኩኝ። ልጆቼን አሰብኩኝ። በቃ እኔ ቀመሪያ ሳልሆን እነዘኪ እናት ነኝ አልኩኝ። ከዛ በኋላ መሺ ወደ 6-7 ሰዓት ከዛ ወጣን። 7 ሰዓት ላይ ወተን አደርስሻለሁ ብሎኛል። መኪና ጋቤና ስገባ እንሂድ በቃ ይሄው ደውዬ ሳናገር የት ነው የምትሄጂው? አልገዣለሁ አለኝ። ምን አልኩት? አዎ አልገዣለሁ። እንደውም እሱም በኔ ነው የምትበቀየው አይነት ነገር ተንደላቀቀ ህይወት አኖርሻለሁ ምናምን። ለኔ ያ ያልተገባ ህይወት ነበረ። ከዛ አውርደኝ አልኩት። አወረደኝ። እኔ ዞሮ ተመልሶ በቃ እኔ ግቢ ምናምን ብሎ የሚያደርሰኝ ነው የሚያሰለኝና አስፋልት ላይ ጣለኝ በደረቀ ሌሊት። ከዛ በኋላ
እብድና